ሰላም እንግዲህ ዛሬ የክርስቲያን እምነት ምን እንደሆነ ለመረዳት እንሞክራለን። የክርስቲያን እምነት ምን ማለት ነው? ማለት ከሌላው እምነት ጋር በምንድነው የሚለያየው? አሁን የእስላሞች ሊኖሩ ይችላሉ፣ ወይ ቡዲስት ሊሆኑ ይችላሉ፣ ወይም ሌሎች የሂንዱይዝም የኢስተርን ሃይማኖቶች ሊሆኑ ይችላሉ፣ በሩቅ ምስራቅ ባሉ ሃይማኖት ማለት ነው። ወይም ሌላ የድሮ አይነት ሃይማኖቶች ሊኖሩ ይችላሉና ከክርስቲያን እምነት ጋር በምንድነው የሚለያዩት? የኛ እምነት ስንልና ሌሎች እምነት ሲሉ ምን ለማለት እንደሆነ ለመረዳት እንሞክራለን። የክርስቲያን እምነት እንግዲህ የተመሰረተው በቅድስት ሥላሴ ነው። ይሄም በአንድ አምላክ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ስለመሆናቸውን እናምናለን። ይሄ የክርስቲያን እምነት መሰረት ነው። እምነት ማለት ያው መለኮታዊ የእግዚአብሔር ስጦታ ነው። ሱፐርናቹራል ጊፍት ነው። እግዚአብሔር ራሱ በነጻ የሚሰጠን ስጦታ ነው። እናም ይሄ እምነታችን ደግሞ የማናየው በአይናችን ልንደርስበት የማንችል ነገር ግን ይሄ እምነታችን እርግጠኛ እንድንሆን የሚያደርገን ማለት ነው። ሌሎች በአይናችን ማናየው ነገር ግን ልንመረዳት የምንችለው ስጦታ ነው። እንግዲህ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ኢየሱስ ክርስቶስ ማን እንደሆነ ሐዋርያቶቹን በጠየቃቸው ጊዜ ሌሎች ሰዎች ስለሱ ምን እንደሚሉ በሚናገርበት ጊዜ እንግዲህ ሌሎች ኢየሱስን እንደ ቀድሞ ነቢያቶች አንዱ ከሞት ተነስቶ ሊሆን ይችላል፣ ወይም ኤልያስ ሊሆን ይችላል፣ ሌሎች ደግሞ መጥምቁ ዮሐንስ ሊሆን ይችላል፣ ወይም ሌላም ደግሞ ከነቢያት አንዱ ሊሆን ይችላል ብለው እንደሚያስቡ ተናግሯል። ኢየሱስ ክርስቶስ ግን የበለጠ የፈለገው ኢየሱስ ክርስቶስ ማን እንደሆነ ሐዋርያቶቹን በእነሱ ደግሞ ኢየሱስ ክርስቶስ ማን እንደሆነ ጠይቋቸዋል። እዚህም ሐዋርያው ጴጥሮስ ያለው ምንድነው? አንተ የሕያው የእግዚአብሔር ልጅ ነህ ብሏል። ስለዚህ ኢየሱስ ክርስቶስ ሪስፖንድ ያለው ምንድነው? እንግዲህ ይህ እምነት በስጋና ደም የገለጠው ሳይሆን አባቱ የገለጠለት በአብ የተገለጠ እንደሆነ ነግሮታል። እናም በዚች እምነት ላይ ሐዋርያው ጴጥሮስ በመሰከረው እምነት ላይ እንግዲህ ቤተ ክርስቲያንን እመሰርታለሁ ብሏል ማለት ነው። ስለዚህ እምነታችን እንግዲህ የዚህ አሁን ለምንኖረው የክርስቲያን ህይወታችን ሁሉ መሰረት ነው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰውን ሆኖ የመቀበል ይሄ እምነታችን ከሌላው እምነት ይለየዋል ማለት ነው። እንዲሁም ደግሞ ጌታችን ኢየሱስ ክርስቶስ እኛን ሊያድነን መወለዱን፣ መሰቃየቱን፣ መሰቀሉን፣ መሞቱን፣ ከሞት መነሳቱን እንዲሁም ዳግመኛ ሊፈርድ እንደሚመጣ እንደምናምን ያው እምነታችን ያረጋግጥልናል ማለት ነው። እንግዲህ ይሄ የእምነታችን መሰረቶች ናቸው። ስለዚህ እምነት ያው መለኮታዊ ስጦታ ነው ብለናል፣ የእግዚአብሔር ስጦታ ነው ብለናል እንጂ እኛ ተመራምረን ደምረን ቀንሰን የምንደርስበት መሆኑን ማወቅ አለብን። እንግዲህ እምነታችን በዚህ መልኩ ከሆነ እምነት የክርስቲያን እምነት ባህሪያቶች ውስጥ የመጀመሪያው ምንድነው? ነጻ ነው። በነጻ የምናገኘው ነው። እግዚአብሔር በነጻነት የሚሰጠን ስጦታ ነው፣ ጸጋ ነው። ሁለተኛው ደግሞ እምነት እርግጠኛ፣ የክርስቲያን እምነት እርግጠኛ ነው። በክርስቲያን እምነት ያለን ነገር ሁሉ በእርግጠኝነት የምናምነው ነገር ነው። እውነተኛ የሆነ ጸጋና ስጦታ ነው ማለት ነው። እነዚህ እንግዲህ ትላልቅ የእምነታችን
ባህሪያቶች ነው እንጂ እምነት የሆነ የሌለን ነገርን ዝም ብለን ፐርሲቭ አርግተን ወይም ይሆናል አይሆንም በሚል ውስጥ መሀል ያለን አይደለም። ስለ ኢየሱስ ክርስቶስ የምናምነው እርግጠኛ ነን። ስለ ኢየሱስ ክርስቶስ ስቃይና ሞትና ትንሳኤ ያለን እርግጠኛ ነን። ከሞት በኋላ ስላለው ህይወታችን እርግጠኛ ነን። በኃጢአት ስርየት ኃጢአታችን እንደሚደመሰስ እሱም እርግጠኞች ነን። ከሞት በኋላ ያለን ህይወትም እርግጠኛ እንደሆነ ሁሉ ማለት ነው። ስለዚህ እምነታችን በዚህ ላይ መሰረት ያደረገ ነው ማለት ነው። እንግዲህ እምነታችን እርግጠኛ የሚያደርግበት ምክንያት ምሳሌዎችን መውሰድ እንችላለን። ለምሳሌ የእምነት አባት ተብሎ የሚጠራው አብርሃም እንግዲህ ከሀገሩ ከነበረ ትውልድ ቀዩ ከሚኖርበት የላይፍ ስታይል እንግዲህ ጥሎ እንዲወጣና እግዚአብሔር ወደሚያሳየው ወደ ሌላ ሀገር እንዲሄድ እግዚአብሔር አዞት ነበር። አብርሃም እንግዲህ እግዚአብሔርን ታዞታል። ወደ ላከውም ሀገርና ቦታም ሄዷል። ስለዚህ አብርሃም እንግዲህ እግዚአብሔር ያለውን ነገር ቀድሞ ያረጋገጠበት ወይም ያወቀው ያዳሰሰው ነገር የለም። ነገር ግን እግዚአብሔር ያለውን ነገር ተማምኖ ተነስቶ ሄዷል። ስለዚህ ያንን ደግሞ እንደ እግዚአብሔር እንደ ቃሉ እንደ ሀሳቡ ሆኗል ማለት ነው። ስለዚህ እግዚአብሔር ያለውን ነገር ሁሉ የተረጋገጠ ነው ማለት ነው። የእስራኤሎችንም እምነት ይሄውም ነበር። እንግዲህ ከግብጽ ወጥተው ባህርን ተሻግረው በምድረ በዳ ቆይተው እግዚአብሔር ያላቸውን ምድር ወርሰዋል። ያቺ ወተትና ማር የምታፈልቀውን ምድር ወርሰዋል። ስለዚህ እምነታቸውን በእግዚአብሔር የጣሉት እንግዲህ መውረስ ችለዋል ማለት ነው። እንግዲህ በዚህም የተነሳ እንግዲህ ለዚህ ለእምነታችን ደግሞ ፍጹም የሆነን እምነት ምሳሌ ደግሞ የምትሆነውን እመቤታችን ቅድስት ድንግል ማርያም ናት። እንግዲህ እመቤታችን ማርያም ጌታችን ኢየሱስ ክርስቶስን እንደምትወልድ የመላኩ ብስራት በመጣላት ጊዜ እንግዲህ ይሄ ነገር ለሷ የተከሰተው ነገር ምንም ያልጠበቀችውም ቢሆንም ግን ይህ ነገር እንደሚሆን ጌታ እንዳለው ቃሉ እንደሚሆን በእምነት ተቀብሏለች። ያ ማለት እውነተኛ እንደሆነ ተቀብላለች፣ እርግጠኛም እንደሆነ ተቀብላለች ማለት ነው። ስለዚህ የጌታ ፍቃድ ይሁን ብላ የተቀበለችው በዚህ ነው። ስለዚህ እግዚአብሔር ያላት ነገር ሁሉ ትክክል እንደሆነ ተማምናለች ማለት ነው። እንዳለችውም እንግዲህ እንደ እምነቷም ጌታችን ኢየሱስ ክርስቶስ ከሷ ተወልዷል ማለት ነው። ስለዚህ ከሷም ተወልዶ እኛን በመስቀሉ አድኖናል ማለት ነው። ስለዚህ የእመቤታችን እምነት እንግዲህ በፍጹምነት በፐርፌክት በሆነ መልኩ እምነቷን ለእግዚአብሔር ገልጻለች ማለት ነው። ስለዚህ እምነት እዚህ ጋር ምንድነው የሚያሳየን? እግዚአብሔር የሚለንን ነገር ሁሉ እውነት እንደሆነ እርግጠኛ እንደሚፈጸም ማመን እንዳለብን መቀበል እንዳለብን ለዛም ደግሞ መታዘዝን ይፈልጋል። አብርሃም ታዟል፣ እስራኤላውያንም ታዘዋል። እንዲሁም እመቤታችንም ይሄንን እግዚአብሔር ያላትን ነገር ተቀብላ አሜን ብላ ፍቃዱን ሰጥታለች፣ እሽታዋን ሰጥታለች ማለት። ስለዚህ ኢየሱስ ክርስቶስም በዚህ መልኩ ለኛ ለራሱን ሰጥቷል ማለት ነው። ስለዚህ እምነታችን ውስጥ መታዘዝም ያስፈልጋል ማለት ነው። ያው እምነታችን እኛ ይሄ መለኮታዊ ስጦታ ካለን ከእግዚአብሔር የሚመጣ ስጦታ ነጻ ስጦታ ካለን ስለዚህ ይሄንን እግዚአብሔር እንዲሰጠን መለመን አለብን ማለት ነው። እና እምነታችን ብንኖር እግዚአብሔርን ያለን ነገር ብንቀበል እግዚአብሔር እንዳለው እንደሚሆን እርግጠኛ መሆን አለብን ማለት ነው። ስለዚህ በዚህ መታዘዝ እንዳለብን ማለት ነው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ያዘዘንን ነገር ሁሉ ካደረግን ከሆንን ያ ነገር እንደሚሆን እርግጠኞች መሆን አለብን። ስለዚህ
በእግዚአብሔር ላይ ያለን መተማመን እግዚአብሔር ይህን ቃል እንደሚፈጽም እርግጠኞች መሆን አለብን ማለት ነው። ስለዚህ በህይወታችን ለሚከሰቱ ማንኛውም ነገሮች ማለት ነው እንደ እግዚአብሔር ቃል እንደሚሆን ማመን አለብን። በእግዚአብሔር ላይ ተስፋ ማድረግ አለብን። እምነታችን ደግሞ እግዚአብሔር እንዲያሳድግልን የበለጠ እንዲገልጽልን በሱ እንድንተማመን እንዲያደርገን ያው በመጸለይ መበርታት ያስፈልጋል ማለት ነው። ስለዚህ እምነታችን ከሌላው የሚለየው ያው የእምነቱ ሀሳቡና ጸጋውም የተለየ ነው ከሌላው። ምክንያቱም እምነታችን ጌታችን ኢየሱስ ክርስቶስ ከኃጢአት እንደሚያድነን የምናምን ከሆነ እንግዲህ በዚህ ምድር ላይ ሳለን እኛ በህይወት ሳለን እንግዲህ ባመነው መሰረት እንደሚፈጸም ማመን አለብን። ልክ ብዙ ቅዱሳናቶች ብዙ ሐዋርያቶች ከወንጀለኝነት ከከሃዲነት ከአሳዳጅነት ከጥፋተኝነት ሁሉ እግዚአብሔር ለይቷቸው ወደ ህይወት አምጥቷቸዋልና የነሱም የእግዚአብሔር ስለተማመኑ በእግዚአብሔር ታማኝ ለቃሉ ታማኝነትን ስላሳዩ እግዚአብሔር አድኗቸዋል። እግዚአብሔር ወደ ትልቅ ማንነት ለውጧቸዋልና በዚህ ልንተማመን ይገባል። እግዚአብሔር እንደሚያደርግ ደግሞ እርግጠኞች መሆን አለብን። ይሄ ለማለት ነው። ያው የሌላው እምነት ወይም ሌላው እንደሚያስበው በእኛ በእምነታችን የምንጠራጠር ወይም ጥርጣሬ ያለን ምንም ነገር እንደሌለ ማወቅ ያስፈልጋል። ካልሆነ በእምነታችን ተጠራጣሪዎች ከሆነን የማንቀበል ከሆነ ያው እምነታችን እየደበዘዘ ስለሚሄድ ማለት ነው። በዚህም ደግሞ ለሁሉ ነገራችን እግዚአብሔር መፍትሄ ሊያደርግልን የሚችለው ሊሰራም የሚችለው መንገድ እምነታችን ነው። በእግዚአብሔር የምናሳየው እምነት ማለት ነው። ህይወታችን እንዲለወጥ ከፈለግን የአሁኑ ድክመታችንን ካየን ኃጢአታችንን ካየን ክፍተታችንን ካየን እንግዲህ ሸክማችንን የምናቅ ከሆነ እንግዲህ ይህንን ለጌታ አስረክበን ጌታ እንደ ቃሉ ደግሞ ሸክማችሁን አቀልላችኋለሁ እንዳለ ኃጢአታችሁን እንደመስሳለሁ እንዳለ እንግዲህ ድክመታችን በጥንካሬ እንደሚቀይር ከሞት እንደሚያነሳን ህያዋን ሆነን እንደምንኖር እንደሚያደርገው መተማመን አለብን ማለት ነው። ከየትኛውም ኃጢአት ድካም ከሱስ ሊሆን ይችላል ወይም ከሌላ መጥፎ ምግባርነት ሊሆን ይችላል ወይም ከማንወደው ህይወት ሊሆን ይችላል። እግዚአብሔር ከዚህ ህይወት አውጦን ደስታ ያለበት እንደሚያደርሰን መተማመን አለብን። እግዚአብሔር እኛን ለክፉ አሳልፎ አይሰጥም። ምንም ቢሆን እግዚአብሔር የመረጠልን እግዚአብሔር የፈለገው ነገር ከኛ የተሻለ ነው። ይሄን ልንተማመንበት ይገባል። እግዚአብሔር ሁሉ ጊዜ የሚፈልገው እንግዲህ እሱ ያለን ነገር እንዲያደርግ ነው እንጂ የኛን ፍቃድ አይደለም የሚፈጽመው። ምክንያቱም የኛ ፍቃድ ካደረገልን እኛ የምንጠፋ ለራሳችን መምረጥ አይደለም ለራሳችን ምንም ነገር ጥሩ ነገር ማድረግ የምንችል ራሳችን ምንጎዳ ሰዎች ነን። እግዚአብሔር ግን እኛን ማዳን ይፈልጋል። እኛ እግዚአብሔር ከኛ ፍላጎታችን ከመሻቶቻችን ሊያድነን ይፈልጋል እና የራሱን ፍቃድ ሊሰጠን ይገባል። የሱ ፍቃድ ደግሞ ደግነት ፍቅር ምህረት ሰላም እረፍት ያለው ነገር ነውና በዚህ ላይ እግዚአብሔር መተማመን እንጂ የኛ የራሳችንን ሙጥኝ ብለን መያዝ የለብንም። ለእግዚአብሔር ሁሉ ነገር አሳልፈን መስጠት አለብን። እግዚአብሔር ድካማችንን ችግራችን ሊያስወግድ ይፈልጋል። ስለዚህ ይሄንን በመተማመን ለሱ መስጠት አለብን ማለት ነው። ምንም አይነት ችግር ይሁን ምንም አይነት ፈተና ይሁን ምንም አይነት በህይወታችን ያለ ክፍተት ይሁን እግዚአብሔር ይሄንን ለመቀየር የታመነ ነው። ይሄንንም ለማድረግ ጌታችን ኢየሱስ ክርስቶስ ተሰቃይቶ በመስቀል ላይ ተሰቅሎ ሞቶ ተነስቷል። ስለዚህ ጌታችን ኢየሱስ ክርስቶስ ይሄን ሁሉ ክፋት እንዳሸነፈ ዓለምን እንዳሸነፈ ስቃይን ሁሉ እንዳሸነፈ እንዲሁም ሞትን ሁሉ እንዳሸነፈ ሁሉ ጌታችን ኢየሱስ ክርስቶስ ከዚህም አሸንፎ ሞትን ድል ነስቶ ከሞት እንደተነሳ ሁሉ በእኛ ህይወቱንም ወደ
ህያውነት ይቀይረዋል ማለት ነው። ድካማችን ወደ ጥንካሬ ይቀይረናል። ውርደታችንን የተከናነብነው ውርደት ያሸማቀቀን ያሳፈረን ነገሮች ሁሉ ለሱ ብንሰጠው ክርስቶስ ያንን ይቀይረናል ማለት ነው። ያንን እንድናሸንፍ ያንን ሁሉ ይጠርግልናል። የትኛውም ድካም ቢኖርብን ትንሽም ይሁን ትልቅም ድካማችንን ቢሆን የትኛውንም ኃጢአት ብንሰራ እንደ አለላ የሚደምቅ አይነት ኃጢአት በሌሎች ፊት እንግዲህ ያዋረደን ኃጢአት እንኳን ቢኖርብን ጌታችን ኢየሱስ ክርስቶስ ይሄንን ኃጢአት ደምስሶልን ወደ አመዳይነት ወደ ነጭ ወደ በረዶ ይቀይረናል ማለት ነው። ስለዚህ ይሄንን ልንተማመን ይገባል። የትኛውም የህይወት ታሪክ ውስጥ የትኛውም ስህተት ውስጥ ብንገባ የትኛው ነው የተጨመላለቀ ማንነት ውስጥ ብንኖር እንግዲህ ጌታችን ኢየሱስ ክርስቶስ ከዚህ ህይወት እንደሚቀየርና የከበረ ማንነት የቅድስና ህይወት የጽድቅ ህይወት እንደሚሰጠን መተማመን አለብን። ይሄን ሁሉ ጊዜ እርግጠኞች ልንሆን ይገባል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሁሉ ጊዜ እኛን የሚፈልግበት ይሄንን ነው። በዚህ እንድንተማመን ህይወታችንን እንደሚለውጥ እንደሚቀይር መተማመን አለብን። ተስፋ ልንቆርጥ አይገባም። ሁልጊዜ በሱ ተስፋ እንዲኖረን ይፈልጋል። በሱ እንድንተማመን ይፈልጋል። ጌታችን ኢየሱስ ክርስቶስም የሞተውም ከሞት የተነሳውም የተሰቃየውም ለዚህ ነውና ስለዚህ በዚህ የወንጌል ቃል ልናምን ይገባል። ስለዚህ ልንጽናና ይገባል። በዚህ ደስ ሊለን ይገባል። ስለዚህ እግዚአብሔር ይሄን እንደሚያደርግ በመተማመን ወደሱ እንምጣ። እምነታችንንም እንግዲህ እናጠንክር። ጌታ እንዳለው እንደ ቃሉ ሁሉ ነገር ይሆናል። እርግጠኞች እንሁን። ለዚህም ህያው ምስክሮች አሉን። ሐዋርያቶች አሉ፣ ሰማዕታት አሉ፣ እመቤታችን አሉ አለች። እንዲሁም እስከ ዛሬ ድረስ ይሄን እምነት ለኛ ያስተላለፉን ያስተማሩን ጻድቃን አሉ፣ የቤተክርስቲያን ሊቃኖች አሉ። ስለዚህ የነሱን ታሪክ የነሱን ህይወት በማመን ለእምነታችን ምክንያት እያገኘን የበለጠ እምነታችን ማጠንከር አለብን። በጌታ ልንተማመን ይገባናል። ሁል ጊዜ እግዚአብሔር የሚያደርገውን መቀበል፣ እግዚአብሔር ያለን ነገር መታዘዝ፣ እግዚአብሔር ወደሚመራን መንገድ መሄድ አለብን። በትንሹ እንግዲህ እምነታችን እያደገ እየበለጸገ እንግዲህ ልክ ኢየሱስ ክርስቶስ እምነታችን የሰናፍጭ ፍሬ ያህላት ከዛም ታድጋ ላይ ዛፍ ሆና ለሌሎችም ጥላ ትሆናለችና ትንሿ እምነታት ያችን ብናሳድግ ትልቅ ነገር ትሆናለችና በአንድ ጊዜ ሁሉን ነገር ስላገኘን አይደለም እምነታችን የሚሰራው። ትንሿ ያቺ ትንሽ ጥቂት በእግዚአብሔር የሰጠናት ቦታ ያቺ የእግዚአብሔር ላይ ያደረግነው መተማመን ከሁሉ ነገራችን ከሁሉ ችግራችን ከሁሉ መከራችን በላይ ነው። ከዓለም ካለው እንቅፋት ካለው ፈተና ዓለም ፈተና በላይ ናትና በዚህ ልንጽናና ይገባል፣ ልንበረታ ይገባል። ሁሉ ነገር በጊዜ ይሆናል። እግዚአብሔር ህይወታችንን እንደሚለውጥ መተማመን አለብን። አመሰግናለሁ።